የቀልብ በሽታ ምልክቶች ምንድናቸው የሚለውን ተቀስጠቀስ አደርጋለሁ። አንደኛ ቁርአንና ሱናን ሲሰማ ስለ ጀነት፣ ስለ ጀሃነም፣ ስለ ሲራጥ፣ ስለ ሒሳብ፣ ስለ ሚዛን ሲነገር ቅንጭ የማይል ቁብ የሌለው ምንም የማይመስለው ልክ ተራ ዜና ጋዜጣ እያነበበ ወሬ እየሰማ ቴሌቪዥን እያየ ሶሻል ሚዲያ እየቃኘ እንደሚሆነው ይሆንበታል። ላ ፈርቀ በይነ ከላሚላህ ወበይነ ገይሪህ የአላህ ንግግርና የሌላው ንግግር ለውጥ የማይፈጥርበት ከሆነ ይሄ በሽታው በጣም ጠንቶበታል። ከባድ ተማሚ ነው ይሄ። ሌላው መዘንጋት ገፍላ በሽታ ነው። اقترب للناس حسابهم وهم في غفلة إلى راسه حساباتቸው ቀረበ እነሱ ግን ጭልጥ ባለ መዘንጋት ውስጥ ነው ያሉት። ምን እየጠበቃቸው እንደሆነ አያስቡ። ሌላው ለፍጡር አለማዘን ህፃን ልጅ ስታይ ልብህ ይላል ብድግ ማድረግ መሳም እዚህ ውስጥ ያለ ቀልብ ምልክት ነው። ታማሚ ስታይ አላህ ያሽረው በምን ልርዳ መታከም ያለ ልገዘህ ደካማ ስታይ እጁን ያዛርጉ መንገድ ማሳለፍ ገፍቶም ያልፍም ማለት ይሄ ከሌለው ደረቅ ለሰው ያዝን። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ህፃን ልጅ ሲስሙ አየና ህፃን ትሰማላችሁ እንዴ አለ። እንደመጸየፍ ማለት አዎ አሉት። እኔ ወላሂ 10 ልጆች አሉኝ አንዱን ስም ያላቅም አላቸው። ምን አሉት ረሱል ሰለላሁ ዐለይሂ ወሰለም ምን ላርግልህ ታዲያ አላህ ከልብህ ህዝነትን ከመዘዘው አለ። ከውስጥ ህዝነት ከወጣ መላ ይሄ ከዝነት ነው። ልጃቸው ኢብራሂም ሙቶ ቀብር ላይ አፋፍ ላይ ቁጭ ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደሌላው ያቀራሩ ስቅስቅ ይያሉ ባልቀስ ሸርዑ ስለማይፈቅድ ቁጭ ብለዋል። ግን ሐዘኑ ፈነቀላቸውና እንባቸው ዱብ ዱብ ሲል አያቸው አንድ ሱሐባ ያ ረሱላህ ሰው የሚያርቀሳሉ እንዴ አላቸው። አዎ ان هذه رحمه ما ዝነት ነው አለ። ይሄ ዝነት ነው። ሌላው ጭንቅንቅ ይላል ሰውየው ደስ የሚለው ነገር የለም። ሁሉ ነገር ያስጠላዋል። ሐያቱ ራሱ ረሕማ የሌለው ኸሽየተ አላህ የሌለው ሰው የደፈረሰ ሐያት ሁሉ ጭንቀት ነው። ሀብትም ያገኛል፣ ጤናም አለው፣ ሰላም ውሎ ያድራል፣ ልጆች አሉት፣ ውስጡ ግን ሰላም አጣል። ليش لأن بذكر الله تطمئن القلوب لب የሚረጋጋው አላህን በማስታወስ ነው። ألا بذكر الله تطمئن القلوب አላህን በማስታወስ ልቦች ይረጋጋሉ ይላል። ሌላው ማዕሲያት ብሎ ይዳፈራል፣ አይከብደውም። መዋሸት ቀላል ነው፣ መጥበርበር ቀላል ነው፣ መቀማት ቀላል ነው። ድንገት ሰው ከገጨ ግራ ቀኝ አይቶ ፖሊስ አየኝ ነው እንጂ አላህ አየኝ አይልም። جعلت الله وانا الناظرين اليك ملائكه الذي ታዛቢ ያለ ምስክር እኮ አለ። ምስክር የለም ትላለህ እንዴ? የጽሁፍ መረጃም አለ። መላእክት እየከተበ እኮ ነው ان عليكم لحافظين كراما كاتبين ከሁሉ በላይ ዳኛው አላህ ነው። እሱ ምንም አልተደበቀው። وهو على كل شيء شهيد። ይሄን ሁሉ አረስቶ ሰው ብቻ ነው የሚያስበው።